ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የቱን እንመን ያስባለኝን በሁለቱም በኩል የተለያየ ታሪክ የሚሰምበትን በአንዱ ካዘንና አንዱን ከደገፈን በኋላ ሌላኛው አካል ደግሞ መጥቶ ውሸት እንደሆኑ ነግሮን ግራ ያጋቡ ያሉ ነገሮችንና እውነቱ የቱ እንደሆነ መወሰን የሚከብደንን ታሪኮች ነው። በዩሃ ሚዲያ ሳሚ ካርጎ በመባል ቲክቶክ ላይ የሚታወቀው እቃዬን አልሰጣለኝ ብላ ቀርባ የነበረችውና ሳሚ ካርጎን በቲክቶክ አካውንቱ ላይ ከነማስረጃው ያቀረበውን ያልጠበቁትን ምላሽ አያይዤ አቅርቤላችኋለሁ። ተከታተሉት። ለፕሮግራም የሚሆኑ የሚከራዩ ቀሚሶች አንዳንድ ነገሮች ብዙ ነገሮች አሉ ለኔ ይጠቅሙኛል ብዬ የገዛዎቹ በጣም ብዙ ነገሮች አሉና መጨረሻ ላይ ተጠራቀመን። በቃ እኔም ወደ ኢትዮጵያ መሄድ አለብኝ ብዬ ካርጎ ለማድረግ ወሰንኩ። ቃይን ስወስን ልጁን አላቀውም፣ ከዚህም በፊት አይቼው ማላቀውም። ያው ቲክቶክ ላይ ብቻ ላይቭ ላይ ሲገባ አንድ ቀን ገስት ልኬ አስገባኝና ሰላም አልኩት። ሰላም አለኝ። እንዴት ናልኩት? አይ እቃ ለመላክ ፈልጌ ነበር አልኩት። በቃ ይቻላል ኪሎ 8 ብር ነው አለኝ ማለት ነው የ1 ኪሎ ዋጋ። እኔም ተስማማኝ። በስንተኛው ቀን ሎኬሽን ላኩለት፣ ቤቱን ቁጥር ላኩለት። መጣ። ረመዳን ጾም ውስጥ ነበር በዛን ሰዓት ማለት ነው። ላከልኝ ወደ ኢትዮጵያ እና ምን አልኩት፣ ዝናብ ነበር 1 አመት ከ3 ወር ነው ይመስለኛል ዝናብ ነው። ዱባይ ላይ ኃይለኛ ዝናብ ነበር በዛን ታይም ማለት ነው። ቤት ውስጥ ዝናቡ ላይ እየገባ ነበር በጣም ኃይለኛ ከመሆኑ የተነሳ ማለት ነውና እቃዬ ሊበላሽብኝ ሆነና እኔ እንግዲህ ከመምጣቴ ከ20 ቀን በፊት ነው ካርጎ ለሱ የሰጠውት እና ምን አለኝ፣ ችግር የለውም ከመጋዘኔ ውስጥ አስቀምጥልሻለሁ፣ አንቺ ልትሄጂ ሳምንት ሲቀርሽ ንገሪኛል። እኔም ደስ አለኝ፣ ምክንያቱም እቃዬን ዝናብ ስለሚመታብኝ እቃዬ ብዙ ስለሆነ እኔም ተስማማኝና መጣና እቃዬን ጫነልኝና ይሄ ልጅ 360 ኪሎ 2500 ድራም ከፈልኩት። መጣ፣ ጫነልኝ በሰላም ተነስቶ ወደ ቤቱ ሄደ። እኔም ወደ ስራ ተመለስኩ። ስለዚህ ልጁን የት ነው የምታውቂው? እዚህ በስልክ ነው የማውቀው፣ በላይቭ ላይ። ማን ነው ስሙ? ሳሚ ይባላል። ሳሚ? አዎ ሳሚ ካርጎ ነው የሚባለው። ያው ገስት ላኩለት፣ አስገባኝ። እቃዬን ወደ ኢትዮጵያ ላክልኝ አልኩት። እሺ አለኝ። ይሄ ነበር የኔና የሱ ስም። ምን አይነት ልጅ ነው? ልጁን አውቀዋለሁ፣ ፎቶም አለኝ፣ ስልኩ ራሱ አለኝ። እዛ ያያለውኝ ከሆነ ሰውዬ ጋር እኔ ብር ነበረብኝ፣ ሰውዬው ማለት ነው። ብር አስገባልኝ አልኩት፣ አስገባልኝ። ከዛ ለሱ ሰውዬ ምንድነው የሰጠውት? ከዚህ ካርጎ ካረገልኝ ሰውዬ ጋር ምንም የሚያገናኘው ነገር የለም። ያው ምክንያቱን ለመጣል ነው እሱ እንግዲህ ምክንያት ብሎ ለምን እቃውን አልሰጠም ሲባል ሊናገር የቻለውን ምክንያት ለነገር ነው። ብር ሰጠኝ 470 ሺህ ብር የሚሆን በኢትዮጵያ ብር ሲተሰጠኝ ጊዜ ብሩን እኔ ካሽ ልሰጠው አልቻልኩኝም በሰዓቱ። ለምን የሰጠሽ ብሩ? ለምንድን ነው የሰጠሽ ብሩ? ወደ ኢትዮጵያ እንዲያስገባልኝ። አንቺ ነሽ ሰጪ? እሱ ነው? እሱ ነው የሰጠኝ። እኔ ሰጠኝና ሐሙስ ቀን ሰጠኝ። ቀዳሚ ሰጣለሁ አልኩት። በቃ ተበድረሹ ነው? አዎ ቀዳሚ ሰጣለሁ ስለው ጊዜ ስጪኝ በቃ እንደውም አለኝ። እሺ በጣም ሲያስጨንቀኝ ጊዜ ወርቅ ሰጠውት፣ የእጅና የአንገት ሰጠውት። 9000 ድራም ነው የገዛውት። 3 ነው የገዛውት አንድ ላይና ያስቀረውት የጆሮውን ብቻ ነው። ከዛ በቃ የዛ የ470 ሺህ የሚሆነው ስጪኝ ብር አለኝ። ማን ወርቅ ካለሽ አለኝ። እኔ ሌላ ወርቅ የለኝም አልኩት። ከዛ አይፎን ስልክ ምንም ያልተነካካ አዲስ አሳየው ታውጥቼ ትወስዳለህ አልኩት። አዎ ወስዳለሁ አለኝ። እሱ እዛ ፊት ለፊት መኪና ውስጥ ቆሟል። የሚልከው ግን እግረኛ እንትን አለ ሞተር። መጣና ለሞተረኛው 2 ጊዜ ወርጄ ነው። 1 ጊዜ የጆሮ ሰጠውት። ለምን 1 ጊዜ የእጅ ሰጠውት፣ 1 ጊዜ ደግሞ የአንገት ሰጠውት ወርጄ ማለት ነው። ምክንያቱም ፈልገዋለሁ በቃ ዛሬ ሆኖ ካልሆነ አለኝ። ሌላ ጊዜ አቀው ነበር በቃ በጣም ጓሲ ልብኝ ጊዜ እሺ አልኩትና ሰጠውት። እንግዲህ አይፎን 50 ነው አዲስ። እኔም ራሱ ተጠቅሜው አላቅም፣ ለመጀመሪያ ጊዜ ነው እሱን ስልክ ገዝቼ ያስቀመጥኩት ማለት ነው። ገንዘቡን ለምን የተቀበልሽው? ወደ ኢትዮጵያ እንዲልክልኝ እኮ ማለት ወደ ኢትዮጵያ ሐሙስ ቀን እና ያልሽ ተቀበልኩ። ሐሙስ ቀን። ከዛ መቼ ልሰጪው? ቀዳሚ።
እኮ ታዲያ በቅዳሜ ከታምጠሽ ነበር የምትሰጪው? አለኝ እኔ ብር ካሽ ብር አለኝ ከሰው ጋር አውቆ የገባሁት እዛ እኮ ታዲያ ለምን አልሰጠሽም? ገንዘቡን መስጠት አይቀልም? ልክ ነው ይቀል ነበር። ነገር ግን ልጅ እንዲያድር አልፈልግም። በፍጥነት አሁኑን ዋንጫ አለኝ። እኔ ደግሞ ያንን ነገር ማገኘው ቅዳሜ ነው። ሐሙስ ከየትም ላመጣው አልችልም። ብሩን ካስገባልኝ በኋላ በፍጹም ሲለኝ ጊዜ ምንም ማረክ ስለማልችል ብሩ ገባ ኢትዮጵያ? አዎ እሱ አስገባ ማለት ነው። ከዛ ያንን አይፎን እና ያንን ሁለቱን ወርቅ አንስቼ ሰጠውት። ከዛ ምን አለኝ ሂሳቡ በቃ ተቻችሏል አለኝ። ሲለኝ ጊዜ በቃ እኔ በርግጥ ወርቁንና አይፎኑን በመስጠቴ እኔን ይቆጨኛል አልፈልግም ለራሴ ነው የገዛውት። ግን ሂሳቤ ነው እስካለ ድረስ ኢትዮጵያ ኢትዮጵያ ሲሄድ ገዛለሁ ብዬ ያው አገር ሰላም ነው ብዬ ወደ አገሬ ገባውኝ ነኝ። በስንተኛው ጊዜ ስደውልለት ይሄ ሳሚ እንደዚህ የልጁን ብር ወስደሻል ስለዚህ እኔ አልሰጥሽም። እንዴ ምን ማለት ነው? አንተ እኮ ቀይን ነው ካርጎ ያደረክልኝ። መጠየቅ ካለበት እኮ ልጁ እኔን መጠየቅ ይችላል፣ ያቀኛል፣ ስልኬንም ያቀኛል። ስለዚህ አንተ ምን ቤት ነህ እንደዚህ ብለ የምትጠይቀኝ? እኔ እኮ አንተን አላቀህም አልኩት። ስለው ጊዜ በፍጹም በቃ ትንቢት የተሞላበት ቃላት ነው የሚናገረኝ። ካርጎሽን በፍጹም አታገኙም አለኝ። እንዴ ካርጎ እኮ በጣም ብዙ ብር ነው አልኩት። እና ራሴን መቆጣጠር አልቻልኩም። በጣም ሲያስከፋኝ ነበር። እኔም ተናግሬው ነበር። ምክንያቱም ከሚናገረው አንፃር በህግም ብንሄድ እኮ ያስጠይቃል። አንተ እኮ ላይሰንስ አለ፣ ፍቃድ አለ። የኔን እቃ ለኔ ብቻ ነው። ኢቭን ያንን እቃ ከኔ ውጪ ማንንም ሰው ራሱ ማውጣት አይችልም። በኔ ስም የተላከ እቃ ነው። ባንቺ ስም መላኩን ማስረጃ ሰጥቶሻል? ሰጥቶኛል። አዎ ከልጁ ጋር ምንም አይነት የሂሳብ ቀሪም ወጪም የለብንም ጨርሰናል። ተስማምተናል። ነገር ግን እኔ በማላቀው ኬስ ከልጁ ጋር ተገናኝተናል። ማን ይሁን በማላቀው እቃሽን አታወጪም መውሰድ አትችይም እያለ ለሊት ይደውላል፣ ቀን ይደውላል። በሚፈልገው ሰዓት የሚፈልገውን ነገር ይናገራል እየደወለ። ይሄ ልጅ ይሄንን እቃ እኔን በመከልከሉ ብዙ ነገር ነው የተጎዳሁት። እኔ በጣም ብዙ ነገር ነው የሆንኩት በዚህ እቃ ማለት ነው። እቺን ብር ለማፍራት እስከ ሞት ነው ዋጋ ምን ከፍለው። ዝም ብሎ እንደ ቀልድ የሚታለፍና ይሄ ኖርማል ወሬ አይደለም። ይሄ ዋጋ የሚያስከፍል ነው። ግን ማንንም ስላልፈለገው እሱ በርግጥ ምንም አታመጭም ብሎኛል እኮ አለ ሪካርዶ። በፈለግሽው ነገር ጠይቅኝ ብሎኛል በኮንፊደንስ ማለት ነውና እንዴት ነው ሰው ይሄንን ሁሉ ወንጀል ሰርቶ በነጻነት የሚኖረው? እንዴት ነው እሱን ሃይ የሚለው ሲጠፋው? እንግዲህ ሰሞኑን በቀረበብን እዮሃ ላይ ክስ የተወሰኑ ነገሮችን ለማለት ነው የመጣሁትኝ። ያው እንደሚታወቀው ታችን በሳሚ ካርጎ በኩል እቃውን ልካ ማግኘት እንዳልቻለች ነው የነገረችው። በዛውም ልክ ደግሞ እኛ እቃውን ለምን ያዘብሽ ተብላ ስትጠየቅ አጋጣሚ እዚህ ሀገር ቢኖር ብር ላክልኝ ያልኩት ልጅ ነበር። ለዛ ልጅ ብር አስገባልኝ ካልኩት በኋላ ያንን ብር እኔ ለሱ ወዲያው መስጠት ስላልቻልኩ የተለያዩ ምክንያቶችን ተጠቅማ መያዣ የሚሆን ወርቅና እንዲሁም ስልክ ሰጥቼው ነበር። ያንን ወርቅና ስልክ ተጣጣ ብላ ነበር የተናገረችው እንግዲህ ለዚህ ምስኪን ህዝብ። ነገር ግን እኛ ጋር ያለው እውነት ምን መሰላችሁ? ብሩን አስገባልኝና ናና ውሰድ ብላ ነበር የነበረው። ይህም ልጅ እንግዲህ ብሩን ካስገባላት በኋላ ብሩን ሊቀበላት ቤቷ በሚሄድበት ሰዓት ላይ እጇ ላይ ብሩ እንደሌለ በነጋታው ብሩን እንደምትሰጠው ትነግሯለች። 478500 ብር ነው ያስገባላትና ያንን ብር ሊቀበላት በሚሄድበት ሰዓት ላይ እጇ ላይ የለም፣ ነገ ሰጣለሁ ትሏለች። ብዙ ብር ነው ያስገባሁልሽ፣ እንደገና አስገባና መተውሰር ነበር ያልችኝ። እንዴ ካስገባሁልሽ በኋላ እንደዚህ ትኛለሽ በሚለው አንድ ሁለት ይባባላሉ። ከዚህ በኋላ በቃ ካላመንከኝ ይሄንን ስልክና ይሄንን ወርቅ ያስተላልፋለች። ወርቅና ስልክ ይሄው እዚህ ጋር እንደምታዩት ነው። እዮሃ ሚዲያ ላይ ወጣ ምንድን ነበር ስትል የነበረው ወርቋ 9000 ብር እንደሚያወጣ እንዲሁም ሞባይሏ ደግሞ 6000 ብር እንደሚያወጣ ነበር ስትናገር የነበረው። ይህም ልጅ እንግዲህ ይህንን ወርቅና ስልክ ከዚች ልጅ ተቀብሎ ይሄድና ያስመረምራል። ሲያስመረምረው ወርቁ 800 ብር እንደሚያወጣ ስልኩም ደግሞ ፌክ እንደሆነ ይነገራል። ወዲያውም ለዚች ልጅ መልእክት ያስቀምጥላታል። የሰጠሽኝ ወርቅና ስልክ እኮ አንቺ እንደምትይው ጉዳይ አይደለም። ሰውየው ነው ገዝቶ ይሰጣል ለኔና ለጓደኛ እሷ የደረሰ ጊዜ ማለት ነው። በራሴ ብር አይደለም ግን አይፎን ደግሞ 4500 ብር ነው አለች ሴትዮ። ቀደም ራሱ ጠይቂያት ማለት ነው። አይደለም አይፎን እንደዚህ አይነት ፎርጂ አለ እንደዚህ አይነት አይፎን ፎርጂ ስል ወላሂ አላውቅም እኮ እኔ አላውቅም። ስልክ መሆኑን አይፎን መሆኑን ብቻ ነው እንጂ የማውቀው እላው ላይ ሁሉም ነገር ኦሪጂናል ነው። ምን እንዴት ፎርጂ ሆነ? ምኑን አይተው ነው ፎርጂ መሆኑን ያወቁት? እንዴት ያን? ለማንኛውም እኔ በጣም ርቦኛል፣ በዛ ላይ በጣም ስራ በዝቶብኛል። በቃ ጭንቅላቴ ራሱ ትክክል እየሰራ አይደለም። በቃ
እንትን ይበል ማለት ነው። ነገር ይቀመጥ ማለት ነው። እንዴ እኔ እኮ በ1350 ብር ነው እኮ የገዛሁት እኮ እንዴ 500 ብር ሲሉ አይደብራቸውም እንዴ? 1 ግራም ወርቅ ስንት ነው ንገረኝ እስኪ። ስለዚህ ችግር የለም በቃ አታስብ። እኔ እኮ በቃ ወርጬ ጨርሻለሁ። አሁንም ደግሜ ባወራ ማጥፋት አይደለም። ለዛ ነው በቃ ማረጋው ነገር ማስተካከለው ነገር ያለው አስተካከለ። ወርቁ ይሄን ያህል ነው፣ ስልኩ ይሄን ያህል ነው ሲላት ነው ገዛልኝ። ወርቁን ደግሞ እኔ ነኝ 1200 ድርሃም አውጥቼ ገዛሁት አለችው። እንደዛም ሆኖ በቃ ችግር የለውም ነገ ብርህ ልትወስድ መጣ ወርቁን ትሰጠኛለህ ነበር ያለችው። እንደምታውቁት ደግሞ እዩሃ ሜዳ ላይ ምን ስትል ነበር? ወርቁ 9000 ድርሃም አካባቢ የሚያወጣ ወርቅ ስልኩንም 6000 ድርሃም አውጥታ እንደገዛች ነበር ሰዎች እንዲያምኗት ነገሮችን በጣም ስቅል እያደረገች ስትናገር ነበረው። ከዚህ በመቀጠል እንግዲህ ልጅ ወርቁንም ስልኩንም ይዞ በነጋታ ብሩ ሊቀበል በሚሄድበት ሰዓት ላይ እጇ ላይ ብር እንደሌለ ተነግሯለች። በቃ ኢትዮጵያ የገባውን ብር ተመላሽ አድርግልሃለሁ ትሏለች። ከዛ በቃ ተመላሽ አድርጊልኝ ጠብቀኝ እያለች አንዴ ወንድሜ አንዴ አጎቴ ይኸው ይሄን ያህል ብር ያስገቡልሃል። ሪከርዱን አዳምጥ። እንግዲህ ደህና ነኝ እስካሁን ድረስ። እስካሁን ሰዓት ድረስ ምንም አዲስ ነገር የለኝም። ግን ከኢትዮጵያ ወንድሜም እኔም አጎቴ ምንም ችግር የለውም እናስገባልሻል አሉኝ ማለት ነው። ስለዚህ ቀን ብቻ ስጠኝ እሺ ወንድሜ፣ ቀን ብቻ ስጠኝ በቃ የዛሬን ብቻ። ነገ እንደምንም ወላሂ ለአዚም እንዲገባ አደርጋለሁ። አንተ አትጨናነቅ፣ አይምሮህ ውስጥ መጥፎ ነው በቃ እንደምንም ብዬ ማለት ነው። በቃ የራስህን አንተ ያስገባውን ብር 2 አካውንት ላክና ወንድሜ 200 አይደለም አጎቴ 200 ወንድሜ ደግሞ 200 የሚቀረውን ደግሞ እንደዛ አግኝቻለሁ 200 ማለት ነው ከሰው ግን አሁን አይደለም እኔ ያልኩት ከቻላችሁ አሁን ነው ያስገቡልኝ። ባንክ ቤት ስለሆነ የምትፈልገው ነገር ደግሞ ወደው አታገኝ። ብቻ ቀን ስጠኝ፣ ጊዜ ብቻ ሰብር ብቻ ስጠኝ። ወላ ብሩ ይገባል። እባክህ ተረጋጋ እሺ። እኔ እኮ አውቃለሁ አንተ ነው እንደምታገኝ አንተ ደመስ ብቻ ማለት ነው። ያንተ ደመስ 10,000 1,000 2,000 ይሁን የኔ ብር ያንተ ብር ነገ ያለ እኔ ደግሞ እሱ የመመለስ ግዴታ አለብኝ። ወላ ግዴታ አለብኝ። ቅድም አሁን አዞረኝ ጭንቅላቴን ማለት ነው። አዞረኝ ማለት ነው። ትንሽ አሁን ተሽሎኝ። አንተ ደግሞ በጣም አትጨናነቅ። አውቃለሁ የሰው ብር ነው። ይኸውልህ ከምትጨነቅ ከምትየው ራስን እንደዚህ አታስጨንቅ። ወላ ከቻልክ እስኪ ለኔም ጸሎት አድርግልኝ ዱአ አድርግልኝ ከቻልክ ማለት ነው። እንደዚህ ነበር ስትለው የነበረው። ያስገቡልሃል ጠብቀኝ ስትል ነበር የነበረው። ግን እዩሃ ሚዲያ ላይ ወታ ስትናገር የነበረው በሰጠችው ወርቅና በሰጠችው ስልክ ያ ኢትዮጵያ ያስገባችው ገንዘብ እንደተጣጣ ነበር ስትናገር የነበረው። ነገር ግን እኛ ጋር ያለው እውነታ አሁን እየነገርኳችሁ ያለሁት ነው። ከዚህ በመቀጠል ሶስተኛ ስህተት ልጨምርላችሁ። ካርጎ ያደረገችውን እቃ 1.8 ሚሊዮን ብር ያወጣል ብላ ሶስተኛ ስህተት። ይህንንም እንግዲህ ያለችበት ምክንያት ያው እንደሚታወቀው ብዙ ተቀባይነት እንዲኖራት ሰዎች በቀላሉ እንዲያምናት በጣም ብዙ ገንዘብ እዚህ እንደቀረባት ለማስመሰል ነበር። ነገር ግን የሰጠችን እቃዎች እነዚህ የምታያቸው ናቸው። 3 ካርቶን 1 ሻንጣ እቃ ነው ካርጎ ያደረገችው። እስኪ እናንተ ማዳም ቤት የምትሰሩ እህቶች መቼም ታውቁታላችሁ። ካርጎ ሲደረግ 1.8 ሚሊዮን ብር የሚያወጣ እቃ በእንደዚህ አይነት መልኩ ነው ስትልኩ የምትልኩት። ይህንን ለእናንተ መልሱን ትችዋለሁ። በመቀጠል እንግዲህ ይህች ልጅ ገንዘቡን ይዛ በቅዳሜ ቀን ተሳፍራ ወደ ሀገር ቤት ገባች። ይህም ልጅ እንግዲህ ቤቷም ሄዶ ብሩን ሊቀበል በመሄደበት ሰዓት ላይ አጋጣሚ አብሯት የሚሰሩ ባልደረቦችን ያገኛቸውና አይና ለምን ፈልጌ ነው ብር አስገብቼላት ብሩ ልቀበል የመጣው ሲል እሷ እኮ ተሳፍራ ወደ ኢትዮጵያ እንደሄደች ይነግሯታል። ቢደውልላትም አታነሳም። ይቺ ልጅ ከዚህ ሀገር ከንስላ ነው ሄደችው፣ አልመለስም ብላ ነው የመጣችው። በዚህ አይነት ይህንንም ነገር ያደረጋችው በጣም በተቀነባበረ አይነት ሁኔታ የዚህን ልጅ 478500 ብር ሰርቃ ነበር ወደ ሀገሯ የገባችው። ነገር ግን አብሯት የሚሰሩ ባልደረቦች ከመሄዷ በፊት በሳሚ ካርጎ በኩል ካርጎችን እንዳደረገች ምናልባት ኢትዮጵያ ያለ የቤተሰብ ስልኳን ሳሚ ካርጎ እንደውለ መጠየቅ ትችላለህ ብለው የወንድማችን ለእርዳታ ወደኛ ጋር ይመጣል። እኛ ጋር በመጣ ሰዓት ላይ አሁን እኔ ለእናንተ እየነገርኳችሁ ይቺ ልጅ ወደ ኢትዮጵያ ስትሄድ አድርጋው እንደሄደች ሙሉ ማድረጃውን ሰጠን ማለት ነው። እኛም እንግዲህ በቻልነው አቅም ያደረግነው ይህችን እህት ለማገናኘት የወሰደችውንም ገንዘብ እንድትመልስ ነበር። ነገር ግን ይችት የፈለገችው ከዚህ የወሰደችውንም ገንዘብ ሁለተኛ ካርጎዋንም የምታገኝ ነበር ይመስላል። እኛ የዚህ ልጅ ገንዘብ የዚህ ልጅ ሀቅ እንዲመለስ ያንን እቃ እንዳታወጣ ሆልድ አደረግንላት ይህ ገንዘብ እስኪመለስ። ከዛሬ ነገ ገንዘቡን ትመልሳለች፣ እቃዋንም በሰላም ትወስዳለች እያልን ይሄው እስከ ዛሬ ድረስ ገንዘቡንም ለዚህ ልጅ አልመለሰችም፣ እቃዋንም እኛ እንዳታውጣ እንዳገድነው እስካሁን አለ ማለት ነው። እናንተ በእኔ ቦታ ብትሆን ምን ታደርጉ ነበር? ለሌባ ተባባሪ መሆን ነበረብኝ ወይስ ይህ ልጅ ሀቁን ይዛበት ስለሄደች በቻልኩት አቅም እኔ እንዳደረግኩት እናንተ ይህንን ታደርጉ ነበር? እዚች እህት ጉዳይ ይሄ የመጨረሻ መልእክት ይሆናል ብዬ አስባለሁ።
ያው እንደሚታወቀው የአንድ ወንድማችንን ገንዘብ ይዛ ሄዳ ይሄ ሁሉ ነገር እንደተፈጠረ ባለፈው የተወሰኑ ነገሮችን ተናግሬያለሁ። የሚገርማቸው ይቺ ልጅ ይሄ ነገር አልበቃ ብሏት ሌላም ወንድማችንን ብር እንዲያስገባላት ኤርፖርት ሆና መልዕክት ታስቀምጥለት ነበር። አዳምጡት። ቢኒ ሰላም ሰላም፣ እንዴት አደርክ? ሰላም ነህ? ደህና ነህ? አለሁ። አላወራሁም አይደለ? ጠፋ። እንዴት ነው ብሩን አስገባህ ወይስ እንዴት አደረክ? አስገባህ እንዴ ብሩን? ቢገባ ልጁ ይነግረኝ ነበረ እስካሁን ድረስ ማለት ነው። እና ቶሎ ብለህ እስቲ አስገባ ቢኒ። እንደሰማችሁት ነው ቢኒያም የሚባል ልጅ ብር እንዲያስገባላት ስትጠይቀው ነበር። ነገር ግን እሱ ብሩን ሳልቀበል አልክልሽም ብሏል። በዚህ መሀል ነው እንግዲህ ወደ ሀገር ቤት የገባችው። ባለፈው ዕለት እንደነገርኳችሁ አህመድ የሚባለው ወንድማችንን በልታበት እንደሄደችው ቢሳካላት ኖሮ የዚህንም ልጅ ገንዘብ ይዛ ወደ ሀገሯ ልትገባ ነበር። ከዛ በመቀጠል ደግሞ ወደ ሀገሯ ከገባችን በኋላ ገንዘቡ የተወሰደበት ልጅ በእኛ በኩል እንዳገኛት ነግሬያቸዋለሁ። የወሰደችውን ገንዘብ እንዲመልስ በጸባይ በሚጠይቅበት ሰዓት ላይ እንደዚህ አይነት ማስፈራሪያዎችን ነበር ስትጠቀም የነበረው። አንድ ነገር ደግሞ ልንገር፣ ይሄን ብር ማለት ነው ዛሬ ቆጥሬ ላንተ አልሰጥህም። እዚህ ኤርፖርት ነው የምሰጠው ሄጄ ማለት ነው። ብዙ ስራ መስራት ይችላል። እሺ እንደሰማችሁት ነው። በወሰደችው ገንዘብ ላንተ ከምመልስ ይልቅ 478500 ብር ነው ምንም ማድረግ ይችላል። የህግ አካል እንኳን ገዝቼ በዚህ ገንዘብ አንተን አፍህን አዘጋለሁ እኔን መጠየቅ አትችልም ነበር ስትል የነበረው። በዚህ ብቻ አላበቃችም። ልጨምርላችሁ ሌላ ነገር። እንዳትረሳኝ ባለጊዜዋ ነው እንዳትረሳኝ። እሺ ባለጊዜ የምትለውን ታውቃታለህ? የነኛ ዘር ነኝ። እሺ አንተ ቅዘን ያው እዚህ እንዳትደርስ ነው ማድረግ። የጎዳና ተዳዳሪ ነው ማድረግ። እዛ ዱባይ ድረስ በጣም ብዙ ጀሌዎች አለኝ። እሺ እንዳትረሳው። ተመስገን የምለው እሱን ነው። እንደሰማችሁት ነው። ባለጊዜ ነኝ ምንም አታመጣ። ስለዚህ አንተ እኔን መናገር አትችልም። በቃ እንደዚህ አይነት አስቀያሚ ንግግሮችን ነበር ስትናገር የነበረው። እናንተ የምታውቋት እዮሃ ሚዲያ ላይ በጣም ምስጊን ሆና በጣም ተበዳይ ሆና በጣም ጥሩ አማርኞችን እየተጠቀመ እንደተበደለች አድርጋ ነበር ስታወራ የነበረው። እውነታውን እንድትረዱት ነው አንድ ባንድ ማሰማ። ከዚህ በመቀጠል በዚህች ልጅ ምክንያት ወንድማችን አሁን ያለበትን ሁኔታ ነው የማሰማችሁ። ያው ብዙ ነገር ተበላሸ በእውነት ያው ወዳው ለኛ ቀረ ነው በእውነት ያው ጀዛ ቤቱ ራሱ አመለቀ ነው። የቤት ኪራይ መክፈል አልተቻለም። የልጆች ዕዳ ነበረ ምናምን እሱ ምናምን ሲከፋፈል እኛ በመሀል በቃ ከሲስተም ወጣን እና የራሱ ልጆች ጋር ነው ያለሁት። እሷም ደግሞ ያው ሌላ ስራ ምናምን ወረቀቷ ሁሉ ተበላሽቶ በጣም ብዙ ችግር ውስጥ ነው የከተተችን። በእናትህ ይቺ ልጅ ይህንን ልጅ እውነት ለመናገር ገላው እንደሄደች ነው እንግዲህ ይህ የምንቆጥረው ማለት ነው። ማንኛውም አንተ በማይመለከት ነው የገባኸው እያላችሁ ብዙ አይነት ኮሜንቶችን አይቻለሁ። መቼም አሁን የወንድማችንን ሪከርድ ሰምታችሁታል አይደል? ይሄ ነገር በእያንዳንዳችሁ ቤት ይግባ። የዛ ሰዓት ህመሙን ተረዱታላችሁ። አመሰግናለሁ። ሸገር ኢንፎ ላይ ለበዓል ስጦታ ይዘውላት ሄደው አሳዛኝ ታሪኳን የሰማናት እናት ወርቃ አካል ጉዳተኛ እንደሆነችና ከዛም ማሳደግ ባለመቻሏ ሁለቱን ልጆቿን እንደሰጠች አሁን ግን ልታገኛቸው እንዳልቻለችና ኢትዮጵያ ያለችው ጭራሽ አድራሻዋንም እንዳጠፋችና እንደጠፋችባት ስትናገር ነበር። እናም ኢትዮጵያ ያለችው በሸገር ኢንፎ ቀርባም አለመጥፋቷን ይልቁንስ አብዛኛው ያለችው ነገር ውሸት እንደሆነ ኢቭን ጉዳቷ የተፈጥሮ እንጂ እሷ እንዳለችው አደጋ እንዳልሆነም ጭምር ተናግራለች። አጠር አድርጌ አቅርቤላችኋለሁ፣ ተከታተሉት። እሷን ባለችበት ዘመድ አዝማድ ባለበት ወላጅ እናት ባለችበት አዎ እሷ ባለችበት ሁላችን ባለንበት እኔና ባለቤቴ ልጁን ህጋዊ አሳዳጊ ሆነን ወሰድን። በቃ ያ ሆኖ እያለ እያደገም እያለ በጣም ብዙ ጊዜ ታየው ነበር። አሳያታለሁ። ያው በቃ አንድ ላይ ቤተሰብ ሁሉም ቤተሰብ ስለሆነ ምንም ይዤትም አልሄድኩም። ብቻ አሳያዋል። በሚፈለግበትም ጊዜ በምንም በቤተሰብ ጣልቃም ገብነት ሲሆን እንሄዳለን። ቤቷ ድረስ ሁሉ ይዤ ሄጄ አሳይቻታለሁ። ከልጇ ጋር ሁሉ ከወንድሙ ማለት ነው አብሮ ይጫወታሉ ምናምን። በቃ እንዲህ እያልን እያለ ነው በመሀል ያው ተራራቀን። ምን ያህል ጊዜ ለመጨረሻ ጊዜ ያየችበት ጊዜ መቼ ነው ታስታውሻለሽ? ለመጨረሻ ጊዜ ነው 11 አመቱ እንደዚህ 12 አመቱ ላይ የተያዩት እና ከዛ እሷም ትንሽ በመንግስት በኩል ትንሽ ጥፋት ነበረ እና በዛ ምክንያት ወደ ማረሚያ ስትሄድ በቃ እዛ ላይ
አንገናኝም ስል ተቆራረጥን ማለት አይደለም። ልጁን አታየውም፣ ግን ወንድሙ ይመጣል እኔ ጋ ስራዬ ቦታ ላይ እኔን ያገኘኛል። እሷም ያለሁበትን ታውቃለች። ሁሉም ቤተሰቡ በሙሉ እንተዋወቃለን። ልጁ በቤተሰብ አክስቶቹ መሃል ነው አሁንም ያለው። ምንም ነገር እንትን የጣፋንበት ምክንያት የለም። አሁንም የሥራ ቦታችሁ ይታወቃል? ይታወቃል። ልጇም የሚመጣበት ቦታ ላይ ነው ሁሉም። እኔ ምንም በቃ እዛ ቦታ ላይ 20 ዓመቴ ነው እና አልተጠፋፋንም አለን። ግን ባለፈውም ኢቢኤስ ላይ እንደዛ ስትል ይሄ ነገር እንዴት ነው ብዬ አለፍኩት። ልጄ ነው በቃ ይሄ ልጄ ማቀፍ ፈልጋለሁ። ሲቀጥል ይሄ ልጅ ወንድም እንዳለው እንዲያውቅ ፈልጋለሁ። ማን ነው ምንድን ነው ይሄ ነው ብሎ ይሄ ነው የሚለኝ ሰው ማንም የለም። ግን ሄጄ ጠይቄያለሁ። ኢቢኤሶችንም እንዴት ይሆናሉ ከአንድ ወገን ብቻ እንዴት አደርጋላችሁ? እኔ ልጅ ይዤ አልጠፋሁም ሁሉ ብዬ ስጠይቃቸው ያው እነሱም የኔንም ተረዱ። ቢሆንም ግን ነገሩ በዛ ቀጥሎ ነበርና ቤተሰቦቹ ወደ ውጭ ሀገርም ያሉ ቤተሰቦች ሁሉ እየደወሉ ለምን እንዴት እያሉ ይጠይቁ ነበረ። እሷ እንዳለችው ደግሞ እኔ ልጅ አልባ አይደለሁም። ልጆች ህፃን ሆኜ መንታ ልጆች አሉኝ። ልጆቼ አባታቸው ጋር አሜሪካን ሀገር ናቸው የሚያድጉት። ልክ ከቤት ልወጣ ስል ወንድ ልጅ ሲያለቅስ መለስ ስል በምኖርበት አፓርትመንት ውስጥ አዳልጦኝ ወድቄ የአካል ጉዳት ደረሰብኝ። ከዛ በኋላ ኑሬ ሁሉ ተበላሸ። ልጆቼንም ማሳደግ ስላልቻልኩ እንዳይራቡ እንዳይጠሙ ለዘመድ ሰጠው። ተፈጥሮዋ ነው ይሄ የአካል ጉዳተኝነት። ምንም አይነት አደጋ ደርሶባት ሳይሆን ተፈጥሮዋ ነው። ምንም አይነት አደጋ የለውም። በዚሁ መልኩ ነው ማቃት እና በዚሁ መልኩ ነው ነገር ሁሉ የቀጠለው እንጂ ወድቃም አይደለም ምንም አይደለም። ያሳየችን እጇ ላይ ያሳየችን የአካል ጉዳት አለ። እንዲሁም ደግሞ እግሬም ላይ ተመሳሳይ በጉዳቱ ወይም ደግሞ በድንገተኛ አደጋው የተፈጠረብኝ ነገር አለ ብላ ምንም የለም። ተፈጥሮ ነው ይሄ። አብራ የተወለደችው ነው። እጇም እግሯም በቃኛ እኔ በማቀው እንደዛ ነው። 18 ዓመትም አልጋ ላይ አይደለም በፍጹም። በደንብ ነው የምትንቀሳቀሰው፣ በደንብ ነው የምትሄደው፣ ደንብ ነው የምትቀመጠው። በጣም ጎበዝ ጥፍር ሰሪ ሁሉ ነበረች ድሮ በፀጉር ቤታቸው ውስጥ በጣም ባለሙያ ነበረች እንጂ ሌላ ምንም ነገር ሌላ ጉዳት እኔ አልሰማሁም። 18 ዓመት አልጋ ላይ አልነበረች? በፍጹም ነው የምልሽ መስዬ፣ በፍጹም። እንግዲህ ይሄው ሁሉም ይሄ እኮ ይሰማሉ በውጭ ያሉ ዘመዶቿ፣ አገር ውስጥ ያሉ ወዳጆቿም ዘመዶች ሁላችንም የሚያውቁት ጉዳይ ነው። 18 ዓመታት ባልጋ ላይ ያሳለፍኩት ስትል እንግዲህ እጅግ ልባችን ተነክቶ ነበረ። በኋላ ግን ስንሰማ እንግዲህ ባጠፋችው ጥፋት ክስ ተመስርቶባት እስር ቤት 9 ዓመታትን እዛ እንዳሳለፈች መረጃ ደርሶናል። ይሄ ትክክል ነው? ትክክል ነው። እስር ቤት ነበረች። ስለዚህ ወንድ ልጇ አክስት ነችም ብሎ ወይም ቤተሰብ ነችም ብሎ ተጠይቆ ነበረ። ከታሰረች በኋላ ነው በቃ እሷ ወደ ማረሚያ ከገባች ጊዜ በኋላ ምንድነው ችግሩ? ልጆቹን ገንዘብ መቀበያ ነው የምታደርጋቸው። ይሄው አሁን ትልቁ አልተማረም። ስንት እድል እያለው እናስተምር እያሉ አክስቶቹ ምን ሁሉ አታስተምረውም። ለምን? ገንዘብ መጠቀም ያደረገችው ልጁን እንዲሁ ቁጭ እንዴት አይነት ጭንቅላት ያለው ልጅ ነበረ እና በዛ ምክንያት እሷም ያ ነገር ሲደርስም እሱም ትንሽ ተንገላቷል እና ከዛ ስትወጣም እኔም በቃ ከዚህ ወዲያ ምንድነው በዚህ መሃል ልጄንም እንደዚህ አድርጌ በቃ አላሳይም። ምክንያቱም ብዙ ጥፋቶች አሉ። ልጅ ስታቀርቢ ብዙ ነገሮች አሉ። እነዛን ሁሉ እንትን ውስጥ በመክተት ይቆይ ነገሩ የትም አይሄድም። በቃ እኔ አለሁ ህግ ያለበት ሀገር ነው ያለሁት። ልጁን ምንም መጠቀሚያ ሳይሆን ልጠቅመው ነው። እየጠቀምኩ እየወደድኩ እያሳደግኩ ነው ያለ ነው። አሁንም ቢሆን በቃ እኔም ጊዜና ወቅት ነው የምትፈልገው። ይሄ ልጅ ራሱን ቻል ሲያደርግልኝ ምንም ማለት አይደለም፣ ደስ ይላል። እነሱ እዛ ነው የተወለዱት። በእውነት እስራኤላዊ ነው አባታቸው? አይደለም፣ ክልስ ነው፣ ኢትዮጵያዊ ነው። ሶስቱም እዛ ነው የተወለዱት? ምን ያህል ጊዜ ኖርሽ? እዛ ቆይቻለሁ 10 ዓመት። እሱ ሳይወለድ በፊት ብዙ ቆይቻለሁ። ከዛ በኋላ ግን ከልጆቹ በኋላ ቶሎ ነው የተመለስኩት።
እስራኤል የተወለደው ትልቁ ብቻ ነው። ትልቁ እናቷ በአጋጣሚ ሆነና ወደ እስራኤል ሀገር ሲሄዱ ይዘዋት ይሄዳሉ። ይዘዋት ሄደው እሳቸው እዛ ኢየሩሳሌም በሚሄዱበት ሰዓት እዛ አድርሰዋት እሳቸው ወደ አሜሪካን ሲሄዱ በዛው እሷ እዛ ትንሽ ኖረችና ይሄንን ልጅ ይዛ መጣች። እስራኤል ነው ራሱ ስሙ እና እሱን ይዛ መጣች። እሱን እዚህ ይዛ በመጣችበት ጊዜ ነው በቃ እነዚህም ልጆች የተወለዱት እዚህ ኢትዮጵያን የተወለዱት። አዎ ነው። እሱን እኔ ከወሰድኩት በኋላ በተከታታይ ያችኑ ልጅ ደግሞ እንደገና ወለደች። ታናሹ ናት። ወንዱ ልጅ ከሄደ በኋላ ነው ሌላ ሴቷ የተወለደችው። አዎ እሱ ከተቀበልናት በኋላ ያቺ ደግሞ ተወለደች። ያቺን ደግሞ የአክስቷ ልጅ ነች የወሰደችው። ኦልሞስት አንድ ወር አካባቢ ሆና ነው የተወሰደችው። ያቺ ገና አራስ ሆና። አዎ በማይመቻች ቦታ ውስጥ ነበር፣ ለልጆች በማይሆን አካባቢ ውስጥ ነበረች እና በዛ ምክንያት ለምን አብሮ መኖር ምንድነው ትርጉሙ በማለት እኔ ይሄንን ተቀላቀልኩኝ። ውድ የዩቲዩብ ቤተሰቦች አሁን የሰማችኋቸው ታሪኮች እኔን የቱን እንመን አስብለውኛል። እናንተንስ? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱኝ። በቀጣይ እስክንገናኝ መልካም ጊዜ